ለጥንታይቷ የጎንደር ከተማ ተጨማሪ ዘመናዊ ውበት ካጎናጸፏት የመህንድስና ውጤቶች ውስጥ ይህ ሆቴል የቅርቡ ነው። ሆቴሉን ያስገነቡት አቶ ጌትነት ደሴ ይባላሉ። ጎንደር ከጎረቤት አገር ሱዳን ጋር ስለምትዋሰን በክፉ ቀን በርካታ ልጆቿን ለስደት ሰጥታለች። አቶ ጌትነትም በወቅቱ በሱዳን በኩል ከተሰደዱ ወገኖች ውስጥ አንዱ ናቸው። እንግዲህ በሱዳን በኩል አድርጌ ነው የወጣሁት እና ሱዳን ያው ለመድረስ በጣም አስቸጋሪ ነበር መንገዱ፣ ቦታ ወረዱ። ከዛ ከደረስኩ በኋላ እንኳን 6 ወር ነው ሱዳን የተቀመጥኩት። ከዛ ወደ አሜሪካ ሄጃለሁ። አሜሪካ እንደሄዱ ምንድን ነበር የገጠሙት? አሜሪካ ያው ቤተሰብ ስለነበረኝ እኔ ያልችግር አላጋጠመኝም ነበር። ግን ተራ ስራዎች ነበር የሚሰሩ። እዛ ሄደሽ ለመጀመሪያ ጊዜ በሱቅ አካባቢ በታክሲ በመንዳት በዛ ነበር የሚሰማሩት ስራ። አሜሪካ ሄደውም መጀመሪያ በታክሲ መንዳትና በሱቅ ጠባቂነት ሙያ ተሰማርተዋል። የኮምፒውተር ፕሮግራሚንግ እውቀት አላቸው። አሁንም እዚያው አሜሪካ በዚህ ሙያ እየሰሩ ነው። ወደዚህ ሆቴል ግንባታ የገቡበትን አጋጣሚ አነሱልኝ። እኔ ቤተሰብ ለመጠየቅ ከ8 ዓመት በፊት መጥቼ ነበር እና በተደጋጋሚ ስመጣ በአጋጣሚ ነጮች ከጎኔ አብረው ተሳፍረው ይሄዳሉ እና እንዴት ነው ጎንደር ብዬ ስጠይቃቸው ጎንደር ጥሩ ነው ግን ሆቴል የለም ምግብ የለም የሚል አስተያየት የሚሰጡኝ ብዙ ጊዜ 2-3 ጊዜ ስመጡ። አሁን ጓደኞቼ ጋር ተነጋገርኩና ታዲያ ይሄን ነገር ለምን አንሞክረውም? አትሊስት 10 ሰው 20 ሰው ብንቀንስ ትንሽ ለውጥ እናመጣ እንችላለን እና በሆቴሉ ስራ እንሰማራ ከሚል ነው የተነሳሁት እና ከነሱ አስተያየት በማግኘት ነው እዚህ ቦታ የገባሁት እንጂ ሙያዬም አይደለም። አቶ ጌትነት ኑሯቸው አሜሪካ ቢሆንም ገኛዋ እህታቸው አማካኝነት ባሉበት ሆነው የፈለጉትን ግንባታ አከናውነዋል። ለዚህ ግንባታ እስከ 9 ሚሊዮን ብር እንዳወጡም ይናገራሉ። መንግስት ባለሀብቶችን ለማበረታታት የግብር ፎይታ ጊዜ እንዳለ ሳስታውሳቸው መልሳቸው ይህ ነበር። በግድ ፎይታ ጊዜ አለኝ ብዬ ልቀመጥ አልፈልግም። ከማገኘው ፕሮፊት ያው መንግስት ቢያገኝ መንግስት ደግሞ ያን አገልግሎት የሚሰጠው ለህዝብ ስለሆነ ህዝብ ተጠቃሚ እንዲሆን ነው ፈልገው እና በዛ ላይ ብዙም ግፊት አላደርግም። የፎይታ ጊዜ ያለኝና ታክስ ብሬክ ይሰጠኝ የሚለው ጥያቄ በጣም እንታል። ምክንያቱም ማንኛውም ሀገር ያደገው ታክስ በመሰብሰብ አሜሪካ እዚህ ደረጃ የደረሰችበት ዋናው ከህዝብ በምታገኘው ገንዘብ ነው። ያ ገንዘብ ነው መልሶ ለህዝብ የሚያገለግለው። ስለዚህ የፎይታ ጊዜ የሚለው ብዙም ግፊት አላደርግም። ስራው እስካለ ድረስ በከፍል ያው ማህበረሰቡን የሚጠቀመው የኔም ደግሞ መጣጥ ህብረተሰቡን ለመጥቀም እንጂ የግል ጥቅም ብቻ ለማሳደድ አይደለም። ከተሰራ ገንዘብ የትም ይገኛል፣ በአገር ሲሰራ ግን ከመርካታው ነው ይላሉ አቶ ጌትነት። እስካሁን ለ45 ዜጎች ቋሚ የስራ ዕድል ፈጥረዋል። ከነዚህም መካከል ወጣት አዜብና ወጣት ደሳለኝ ይጠቀሳሉ። በደሞዝም በቅርበቱም በአካባቢ ቅርበት ይሄ የተሻለ ነው ከሌላው ማለት ነው። አንቺ ህይወት ላይ ምን አይነት ለውጥ አምጥቷል? በእኔ ህይወት ላይ ጥሩ ለውጥ አለው ማለት ሰርቼ ራሴ ማስተዳደር እችላለሁ። ከኔ የሚስተዳደሩ ቤተሰቦች ስላሉኝ የነሱን አስተዳድርበታለሁ። ቤተሰብን ያው በምግብም በምንም በሁሉም ነገር ከኔ የሚገኝ ነገር ነው። ወንድም አለኝ፣ እሱን አስተምራለሁ። የኔ ህይወት ወደፊት ለ10ኛ ክፍል ጨርሻለሁ። እንደገና ሌላ ትምህርት ለመማር አስቤያለሁ። በምሰራው ስራ ላይ ቆንጆ ጥቅም አገኛለሁ። እንዲሁም በመታዘዘው ትዕዛዝ ላይ በመስተንግዶ ላይ ምናምን ጥቅም አገኛለሁ። በዚህ በምሰራበት ያው ቆንጆ ደሞዝ ይከፈለኛል። ምን አይነት ህይወት ተለውጦልሃል? አሁን ለምሳሌ ካሁን በፊት ነው ወይስ አሁን እዚህ በመስራት ህይወት ምን ያህል ተለውጧል? አሁን እዚህ በምሰራው ያው የሚታሰብልኝ ነገር ቆንጆ ነው። ከሌላው ቦታ እዚህ የተለየ ነው። ከደሞዝም ከምንም አንፃር ያው በዚህ መልኩ እየተለወጠ ነው። ከሌላ ቦታ ለውጥ እያገኘ ነው። ምን ለውጥ አለ በህይወቴ? ያው ከነበረው አሁን በቃ ማንኛውም ነገር እየተስተካከለልኝ ነው። የምፈልገውን ነገር ፍላጎቴንም እያገኘሁ ነው። ያው ይህን ነገር ሳይ ደግሞ ለውጥ እያገኘ ነው። የኔም በርቼ እየሰራ ነው። የሆቴሉ ባለቤት ምን ያህል ያበረታታችኋል? የሆቴሉ ባለቤት ያው በጣም ቆንጆ ነው። ጎንደር ውስጥ ያው ብዙ ቦታ ሰርቻለሁ፣ ግን ጎንደር ከሰራሁት ሁሉ ይሄ በጣም የተለየ ነው። የሚከፈለው ደሞዝም በጣም አሪፍ ነው። ከዛ አንፃር ደግሞ ያው የሱ ምክር ምናምን በጣም
ለግስልናል እኛም የሱን ሐሳብ ተደግፈን ደግሞ ብዙ ስራ እየሰራን ነው አቶ ጌትነት በቀጣይ ሆቴሉን ለማስፋት እየሰሩ ይገኛሉ ጎንደር በርካቶችን በስደት ካጡ ከተሞች ውስጥ ብትሆንም ውጭ የሚገኙት ተወላጆቿ በከተማዋ እያደረጉት ያለው የኢንቨስትመንት እንቅስቃሴ የተዳከመ ነበር አሁን ግን ለውጥ እየታየ ነው የዲያስፖራው እንቅስቃሴ በተለይም ከሀገራችን የሚሊኒየም በዓል ካከበረችበት ጊዜ በኋላ ባለው እንቅስቃሴ በርካታ የውጭ ሀገር የሚኖሩ የኢትዮጵያ ተወላጅ የሆኑ ባለሀብቶች ወደ ከተማዋ በመግባት በልማት እንቅስቃሴው ላይ ተሳትፎ ለማድረግ የበኩላቸውን እንቅስቃሴ ያደረጉ ያለበት ሁኔታ ነው ያለው በርካቶች በተሰጣቸው እድል ተጠቃሚ የሆኑ ሆቴሎችን ገንብተው ለአገልግሎት ያበቁ እና በርካታ የሥራ እድል የፈጠሩ ባለሀብቶች አሉ ቀሪዎቹም በእንቅስቃሴ ላይ ያሉበትና በተለይም ከተማዋን ለማገዝ በሐሳብም በገንዘብም ባላቸው አቅም ድጋፍ ለማድረግ የበኩላቸውን እንቅስቃሴ ያደረጉ ያሉበትና ከባለፉት አመታት በተለይ ከሚሊኒየም በኋላ የተሻለ ለውጥ እየታየ ያለበት ሁኔታ እንዳለ ነው እንግዲህ በከተማችን ተጨባጭ ሁኔታ ማየት እንችላለን የአማራ ክልል እንደሌሎቹ የሀገራችን ክልሎች ሁሉ የተለያዩ የኢንቨስትመንት አማራጮች አሉት ይህንን በመረዳትም ከ5 አመታት ወዲህ 256 ከውጭ ተመላሽ ኢትዮጵያውያን የኢንቨስትመንት ፍቃድ ወስደዋል በዲያስፖራ በኩል ባለፉት አመታት በዋናና ኢንቨስትመንት ስራዎች ውስጥ የገቡ አሉ እስካሁን ወደ 256 የሚሆኑ የዲያስፖራ ምንላቸው በክልላችን የኢንቨስትመንት ላይሰንስ ወስደዋል እነዚህ በግብርና በሆቴልና ቱሪዝም በኢንዱስትሪ በኮንስትራክሽን እና በማህበራዊ አገልግሎትና በንግድ መስኮች ላይ የተሰማሩ ናቸው እና የሚበዙት በግብርና በሆቴል ቱሪዝም በኮንስትራክሽን እና በኢንዱስትሪ ላይ የተሰማሩ ናቸው በብዛት ያስመዘገቡት ካፒታልም ወደ 1.5 ቢሊዮን አካባቢ የሚሆን ገንዘብ ነው ከነዚህ ዲያስፖራዎች የተመዘገበው ኢንቨስትመንት ማለት ነው በመጨረሻም የዛሬ እንግዶቻችን አቶ ጥላሁን ታቸውና አቶ ጌትነት ዘውዱን ውጭ የሚገኙ ኢትዮጵያውያን በአገራቸው በመመልኩ መሳተፍ ይችላሉ ስል ጠየቅኳቸው ውጭ ያሉ ኢትዮጵያኖች አገራችንን መጥተው ብንሰራ አብረን ብናድግ በጣም ደስታዬ ነው ብዙ ሰዎች አሉ ውጪ መጥተው መስራት የሚችሉ ሰዎች መጥተው ቢሰሩ በጣም ጥሩ ነው በጣም ደስ ይላል አገርን ሊያሳድግ የሚችል ዜጋው ሁሉም ሀገር አሜሪካንም ሀገር ብትሄጂ ዩሮፕም ብትሄጂ የትም ዓለም ላይ ብትሄጂ ብዙውን ሴክተር ያዙት ፕራይቬት ሴክተር ነው የዜጎች መረባረብ የዜጎች ለሀገራቸው ተቆርቆሮ መስራት አብሮ በመስራት ሀገራችን ሊያድግ ይችላል እና ሁሉም መጥቶ የድርሻውን ማድረግ የሚችለው ነገር ቢሰራ እኛም ሌሎች የደረሱበት ደረጃ ላይ እንደርሳለን በትንሽ ጊዜ ነው እምነት ያለኝ ምን በበኩሌ ግፊት ማድረግ ያለኝ መጥተው በሀገራቸው ላይ አንዲት የሆነች ትንሽ ነገር በሚችላቸው በሚችሉት በያቅማቸው ሙያውን ባይኖራቸው ገንዘብ ካላቸው ሙያተኞች መቅጠር ይችላል በጣም የተማረ ሰው አሁን በብዛት አለ እዚህ ሀገር ተምሮ ያው ስራ ያጣ ማለት ነው ገንዘብ ያለው ሰው ቢመጣ እንደዛ ሰዎች መቅጠር ሁኔታ ይፈጠራል ማለት ነው ስለዚህ አገሪቱ ተጠቀመች ማለት ነው በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን መዋለ ንዋያቸውን በአገራቸው በማፍሰስ ውጤታማ መሆናቸው የዛሬ የቤታችን ፕሮግራም እንግዶች ምስክር ናቸው እኛም ከውጭ የመጡ ኢትዮጵያውያንና ትውልደ ኢትዮጵያውያን በተሰማሩበት መስክ ሁሉ ስኬታማ ሆነው በብዛትም ጨምረው አገራቸውን ጠቅመው ራሳቸውንም ተጠቅመው ማየት እንመኛለን የዛሬው የቤታችን ፕሮግራም ይህን ይመስላል ሰላም